አእምሯ ጭንቅላቷ ውስጥ ነን የምትል ለቃት ይሄዳል። አትሄድም? ለምን ነው የምትሄደው? ለምን ትችላለህ? እሺ ቆይ ይሄን ስም ትችለዋለህ? ትችለዋለህ? ይሄን ስም አላ ትችላለህ? ተው ትችላለህ? አዎ ትችላለህ። ትችለዋለህ? ይሄን ስም የናዝሬቱ ኢየሱስን ትችላለህ? ዕዳዋን ከፍሏል ኢየሱስ በመስቀል ላይ ሆኖ ዕዳዋን ከፍሏል። ይሄ ስም እሳት ነው። ይሄ ስም እሳት ነው፣ የሚባላ ነው። በሰማይ በምድር ከምድር በታች ያለው ለዚህ ስም ይንበረከካል። የእግዚአብሔር ቃል ይላል። ለቃት ትሄዳለህ? አትሄድም? አትሄድም? ለምን ትጮኻለህ ታዲያ? ለምን ትጮኻለህ? መልስልኝ። እና ለምን ትጮኻለህ? አልሄድም እያልክ አይደል? ምን አደረገ ይሄ ስም አንተን? ምን አደረገ? አሁንም አትሄድም? ምንድን ነው የምትፈልገው ከሷ? ነፍሷን ምን ልታደርጋት? መቼ መቼ? አንተ እኮ ውሸታም ነህ፣ የውሸት አባት ነህ። በሷ ላይ ስልጣን አለ? መልስልኝ። ስልጣን አለ ወይ በሷ ላይ? አለ ወይ? ቀና ብለህ ንገር። ቀና ብለህ ናሱር፣ ወደ እኔ ናሱር። ስልጣን አለ በሷ ላይ? ታዲያ እንዴት ትገላለህ? ስልጣን ከሌለ እንዴት ትገላታለህ? መልስልኝ። መልስልኛ። ስልጣን ከሌለ እንዴት እንደምትገለኝ መልስልኝ። እንዴት እንደምትገላት መልስ። ቶሎ በላ፣ ሰዓት የለም። ፍጠን። ማነህ? ሉሲፈር። ሉሲፈር ሉሲፈር ነህ? ሉሲፈር ሉሲፈር፣ አቤት በል አንተ ሉሲፈር። ምን ያህል ጊዜ ቆየ በውስጧ? ስንት ዓመት ማለት? እስቲ ምሳሌ። 3 ዓመት። 3 ዓመት ውስጧ ነው ያለው። ትምህርቷን ይዘሃል። ትምህርቷን ይዘሃል። ጎበዝ ተማሪ እንደሆነ ታውቃለህ። አሁን እንዴት ታደርጋለህ? ትቀጥላለህ ወይስ? አሁን እንዴት ትቀጥላለህ? አንተ የስም የጠራህት ነው። በቃ ይሄን ስም በኢየሱስ ስም ለቃት ትወጣለህ። በኢየሱስ ስም ተቃጠል። እሳት አደረግኩ ሰውነቷ ላይ ጠራው። ይሄን ስም፣ ይሄ የልጁ የኢየሱስ ደም፣ የልጁ የኢየሱስ ደም። ቀና በል፣ ቀና። ሉሲፈር ስንት ናችሁ በቁጥር? ቶሎ መልስ። ስንት ናችሁ? 3። 3 ዓመት የቆያችሁ 3። ሁለተኛው ማን ነው? አዳልሞቴ። አዳልሞቴ ከየት ነው የመጣው? ስለሷ ከየት ነው የመጣው? መልስልኝ። ቀና በል። ከቤተሰቦቿ ከዘሯ አዳልሞቴ። አንተ አዳልሞቴ። ሶስተኛው ማን ነው? ቶሎ በል። የዘር መርገም። አሁን የማዝን ታደርጋለህ። አላረግም። እርግጠኛ ነህ? አላረግም። ወይኔ አንተ የነገም ሌላ ትርጭባቀ ወይኔ አንተ ሉሲፈር፣ አንተ ሉሲፈር፣ አዳልሞቴ፣ የዘር መርገም። አሁን በኃይል እየተቃጠልክ ዳግም ወደ ትምህርቷ ላትመለስ። ጭንቅላቷን ለቀህ፣ ነፍሷን ለቀህ፣ ስጋዋን ለቀህ፣ መንፈሷን ለቀህ፣ ተዋርደህ
ትመለስ። ዛሬ የመጨረሻ ነው የሚነግርህ። አብረሃት መቀጠል አትችልም። በመኪና መግደል 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 አትችልም። ቀና በል ብድግ ቀና ብጠይቅን መልስ። ይሄ የተቀባው ውሃ ስረጭ ምን ይሰማል? ምን ስላለ ነው የሚያቃጥለው? እሺ አሁን ምንድነው ሐሳቢ? እንግዲህ ተቃጠላ ጀምራ ለምና በዚህ ቅጥበል አሁን ምንድነው ሐሳቢ? እርግጠኛ ነህ? ወደ ነው የምትሄደው? ወደ ነው የምትሄደው? ዳግም ትመለሳለህ? ቁጭ በል ቀና በል። ዳግም ትመለሳለህ ወደ ቦታው። አሁን ምኗ ላይ ነው የተቀመጥከው? በዋናነት ጭንቅላቷን ነው ያዝከው? እንዴት አድርገህ እስቲ ታሳይ። አሁን በደንብ ስማኝ። በኃይለኛ በትምህርቷ ፈጣን ትሆናለች። አንተ ጭንቅላቷን ለቀህ ይሄን ስም ታዘህ በስሜ አጋንንትን ያወጣሉ ብሏል ኢየሱስ። አሁን በስሙ ነው የሚነቅልህ። በስሙ በዚህ ጌታ በሞተላት ጌታ በተሰቀለላት ጌታ ከሙታን በተነሳላት ጌታ በናዝሬቱ በኢየሱስም ከጭንቅላቷ ውስጥ አሁን ትነቀልና በስሜ አጋንንትን ታወጣላችሁ ብሏል። ሰምተኛል ወይ? ሰምተኛል ወይ? ምን ሆነ ነው የምትሄደው? ተቃጠለ። ሁለተኛ ተነቅዬ በል። አሁን ከጭንቅላቷ ላይ መጀመሪያ ተነስ። ኦርበል አሁን ጭንቅላቷን ይኸው ከጭንቅላቷ ተነስ መጀመሪያ። ፍጠን። ልትሸውደኝ አትችልም። ልታታልለኝ አትችልም። ከጭንቅላቷ ውስጥ መቀመጫህን አፍርስ። ከትምህርቷ ላይ መቀመጫህን አፍርስ። አእምሯን ለቀ፣ ትምህርቷን ለቀ፣ ጉብዝናዋን ለቀ። የማዝናል ጭንቅላቷን ለቀ። ኢኮኖሚ አንድ ሁለት ጭንቅላቷን ለቀ። ኢኮኖሚ ሁለት ይለፍ። የእግዚአብሔር ኢሳሶ ትለቃለህ። እርግጠኛ ነህ? አትመለስም። በል አሁን ነፍሷን በል በስራ ተቀምጠህ መንፈሷን ቀና መንፈሷን ነፍሷን ስጋዋን ጭንቅላቷን ድገም
ስድስተኛውን